ሰዎቹም እርስ በእርሳቸው ምን አይነት ሞኝ ሰው ነው ገና በዱንያ ላይ ሳለ አላህ ሱብሓነሁ ወተዓላ በጀነት አበስሮት እምቢ ይላል እያሉ በጎረቤቱ መልስ በጣም ተገረሙ። የአላህ መላእክተኛ ወደ ጎረቤቱ ዘወር አሉና ስለዚህ አልተስማማህም ማለት ነውን አሉት። ጎረቤቱም የአላህ መላእክተኛ ሆይ የቴምሯን ዘንባባ በጣም ነው መወዳት ብሎ መለሰላቸው። ወዲያውኑም አበደህዳ ብድግ አለና የቴምሯን ዘንባባ ለሱ ብሸጥለት አላህ በጀነት ላይ ለኔ ዘንባባን ተክል ይተክልልኛልን ብሎ ጠየቃቸው። የአላህ መላእክተኛ አዎ ተጓዥ የሆነ አካል በጥላዋ 100 ዓመት የሚያስጉዝ የሆነን የቴምር ዘንባባን አላህ ይተክልልሃል አሉት። አበደህዳም ወዲያውኑ ወደ ጎረቤቱ ዘወር አለና በመዲና ውስጥ ያለውን የኔን ማሳ ተመልክተኸዋልን ብሎ ጠየቀው። ጎረቤቱም አዎ በሚገባ በመዲና ውስጥ ስላንተ ማሳ ያልሰማልን ብሎ መለሰለት። በውስጧስ ያለውን ታውቃለህን ብሎ ድጋሚ ጠየቀው። ሰውየውም 600 የቴምር ዘንባባ፣ ትልቅ ግንባታ፣ ጣፋጭ የሆነ ውሃ፣ ግዙፍ አጥር ያለው ነው ብሎ መለሰለት። አበደህዳም ከቴምሯ ቀምሰሃልን ብሎ ጠየቀው። ጎረቤቱም አዎ በሚገባ በመዲና ውስጥ የአበደህዳን ቴምር ያልቀመሰ አለን? ባለው ጥራትና ጥፍጥና የከተማው ነጋዴዎች ሁሉ ወደዛ ቴምር ይሽቀዳደማሉ ብሎ መለሰለት። አበደህዳም ያንን ትልቅ ማሳ ውስጡ እስካለው ነገር ሁሉ ውሰድና ያቺን የቴምር ዘንባባ ለኔ ሽጥልኝ አለው። ጎረቤቱም እያሾፍክብኝ ነውን ብሎ ጠየቀው። አበደህዳም ወላሂ እያሾፍኩብህ አይደለም ብሎ መለሰለት። ሰውየውም ወደ አላህ መላእክተኛ ዞሮ አበደህዳ በተናገረው ንግግር ላይ መስካሪ ትሆናላችሁን አላቸው። የአላህ መላእክተኛ አዎ መስካሪ ይሆናለው ብለው መለሱለት። ጎረቤቱም ያቺን ማታፈራ ትንሽዬ ዘንባባ በአበደህዳ ትልቅ ማሳ ውስጡ እስካለው ነገር ሊሸጥለት ተስማማ። ጎረቤቱም በተለዋጭ ያ ሁሉ ማሳን በማግኘቱ በደስታ ወደ ቤቱ ተመለሰ። አበደህዳም የቲሙ ሰሓባ ጋር ሄዶ ያቺን ትንሽዬ የቴምር ዘንባባ አፍርሰህ አጥርህን መስራት ትችላለህ፣ ለአላህ ብዬ ትቼልሃለሁ አለው። የቲሙም ሰሓባ አበደህዳ በዋለለት ትልቅ ውለታ አመስግኖት ውለታህን መቼም አልረሳውም ብሎ ወደ ቤቱ በደስታ ተመለሰ። አበደህዳም ወደ አላህ መላእክተኛ ጋር ተመልሶ ያ ረሱላላህ ያቺን የቴምር ዘንባባ ለዛ ምስኪን ወጣት ሰጥቼዋለሁ፣ በሷ ተለዋጭ ለኔ በጀነት ላይ የቴምር ዘንባባ አለኝን ብሎ ጠየቃቸው። የአላህ መላእክተኛ ለተወሰነ ደቂቃ ዝም አሉና አይ አሉት። አበደህዳም በነብዩ ሰለላሁ ዐለይሂ ወሰለም ምላሽ በጣም ደነገጠ። የአላህ መላእክተኛ ግን ምላሻቸውን አልጨረሱም ነበር። እንዲህ በማለት ቀጠሉ። አላህ ሱብሓነሁ ወተዓላ ለዛ ሰውዬ በዛች የቴምር ምክንያት በጀነት ላይ አንድን የቴምር ዘንባባ ያዘጋጀለት። አንተ ግን ባለህ ማሳና ውስጧ ባለው ነገር ሁሉ ለአላህ ብለህ ስለሰጠህ አዛኝና ይበልጥ ቸር የሆነው ጌታ ግን ለአንተ በጀነት ላይ ብዙ ማሳዎችን ተከለልህ፣ ቆጥሬ ልጨርሳቸው እንኳን አልቻልኩም ብለው መለሱለት። አበደህዳም በደስታ አላህን እያመሰገነ ማልቀስ ጀመረ። የአላህም መላእክተኛ አስከትለው ከሚን ኢፍቂን ረዳህ ሊአቢ ዳህዳህ ማለት ጀመሩ። አልኢፍቁ ረዳህ ብሎ ማለት የቴምር ፍሬዎች በጣም ያበቡበት የቴምር ዘንባባ ማለት ነው። የአላህ መላእክተኛ ይህንን አረፍተ ነገር ብዙ ጊዜ መደጋገም ጀመሩ። ሰሓቦች አበደህዳ በጀነት ውስጥ ባገኘው ብዙ የቴምር ዘንባባዎች እስከ ተገረሙ ድረስ የአላህ መላእክተኛ ያንን አረፍተ ነገር በብዛት ደጋገሙት። ሰሓቦችም አበደህዳ ያገኘውን ነገር ባገኘን ብለው ተመኙ። አበደህዳም ይህንን ብስራት ይዞ ለሚስቱ ለመናገር ሄደ። በር ላይም ሆኖ ስሟን እየጠራ ነይ ወደዚህ ውጪ ማለት ጀመረ። ሚስትየውም ምን ተገኘ ብላ ስትጠይቀው አበደህዳም ይህንን ማሳ ሁሉ ውስጡ እስካለው ነገር ድረስ ሽጬዋለሁ፣ በዚህ ቅያሪ አላህ ሱብሓነሁ ወተዓላ በጀነት ላይ ተጓዥ የሆነ አካል በጥላዋ ዓመት የሚፈጅበትን ትልቅ የቴምር ዘንባባ ሰጥቶኛል አላት። ሚስትየውም ይህማ በጣም ትልቅ ትርፋማ ንግድ ነው፣ ነገር ግን እኔም በዛች የቴምር ዘንባባ ጥላ ስር ካንተ ጋር መሆን እችላለሁን ብላ ጠየቀችው። አበደህዳም በሚገባ እንጂ
አንቺም እኮ በዚህ ትርፋማ ንግድ ላይ በደስታ ተስማምተሻል። አላህም ሱብሓነሁ ወተዓላ እኮ እንዲህ ነው ያለው፣ ወለዚነ አመኑ ወተበዐትሁም ዙርየቱሁም ቢኢማኒን አልሐቅና ቢሂም ዙርየተሁም አልአያ ብሎ የአላህን ሱብሓነሁ ወተዓላ ቃል አነበበላት። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን፣ በጀነት ላይም ከአላህ መላእክተኛ ጋር ጎረቤት ያድርገን።